ሰላም ቤተሰብ እንዴት ናችሁ? እንኳን ወደ ሜንቴናንስ ዊዝ ሚኪ በሰላም መጣችሁ። ዛሬ ደግሞ ዊንዶዋችሁ ለመክፈትም ለመዝጋትም እያስቸገራችሁ ከሆነ ወይም ደግሞ በጎን በኩል ያሉ ባላንስ ስፕሪንጎቹ እየወለቁ እያስቸገራችሁ ከሆነ አብረን ዛሬ መፍትሄ እንሰጣለን። ይሄ ዊንዶ እንደምታዩት ሲንግል ሃንግ ዊንዶ ይባላል። የላይኛው አይንቀሳቀስም፣ የታችኛው ብቻ ነው ወደ ላይ ወደ ታች የሚለው። ስለዚህ አብረን አውጥተን ባላንስ ስፕሪንጉን እንቀይራለን። ባላንስ ስፕሪንጉን ለማውጣት በቅድሚያ ማድረግ ያለብን በግራ በኩልም በቀኝም በኩል የሚገኝ የፕላስቲክ ፒስ ቴክ አውት ክሊፕ የምትባል ነገር ነች። እሷን ወደ ኦፕን ፖዚሽን ከታች በፍላት ሄድ ስክሩ ድራይቨር ከፈት እናደርገዋለን ማለት ነው። በቀኝ በኩልም ከፈት እናደርገዋለን። ከዛ በመቀጠል ዊንዶውን ወደ ላይ ከፍ እናደርገዋለን። ያቺ ክሊፖ ፐርፐዟ ባላንስ ስፕሪንጉን ማውለቅ ነው። ስለዚህ ባላንስ ስፕሪንጉ አሁን ዊንዶውን ሪሊስ አድርጎልናል። ስለዚህ ዊንዶውን ለማውጣት ወደ ግራ ወይም ወደ ቀኝም ለኔ የሚመቸው በግራ በኩል ነው። ገፋ አድርገን ወደ ውስጥ ዊንዶውን ሳብ በማድረግ እናወጣለን ማለት ነው። በዚህ አጋጣሚ ዊንዶው ክራክ ካለው ወይም ደግሞ በጀርባ በኩል ማጽዳት ከፈለጋችሁ በዚህ መንገድ በቀላሉ ማውለቅ ትችላላችሁ ማለት ነው። እንደምታዩት ይሄ ባላንስ ስፕሪንግ ይባላል። ይሄንን ለማውጣት ከላይ በአንድ ፊንገራችን ጫን አድርገን ከባላንስ ከክሊፖ ለቀቅ ማድረግ ነው። ለቀቅ እናደርገውና ወደ ራሳችን ሳብ አድርገን ሌላ ደግሞ ትንሽዬ ክሊፕ አለች፣ ይሄ ስፕሪንጉን የሚወጥርልን ነው። እሷን ደግሞ ፑል በማድረግ እናወጣዋለን ማለት ነው። ይሄው እንደምታዩት ይሄ ባላንስ ስፕሪንግ ተጣሟል እዚህ ጋር። ሌላ ደግሞ ስፕሪንጉ አይለጠጥም፣ ኢዚሊ ሃርድ ነው። ፑል ለማድረግ ወይ ወደ ታችም ሳብ ለማድረግ ሃርድ ነው ፋንክሽናሊቲው። ስለዚህ መቀየር አለበት። አንዳንድ ጊዜ ደግሞ እዚህ ጋር ይዝጋል፣ ስፕሪንጉ ይዝግና በትክክል ፋንክሽን ስለማያደርግ መቀየር እንችላለን። ይሄን የት እናገኘዋለን ለምትሉ አማዞን ላይ ታገኙታላችሁ። ግን በሳይዙ በዊንዶ ሳይዙ መግዛት አለባችሁ። ይሄው እንደምታዩ እዚች ጋር ቁጥሩ ሳይዙ ታትሞበታል። እቺ 22 ቁጥሯ ኢንችስ ነው። 22 ኢንች ነው ሳይዙ ከዚህ እስከዚህ። 3 ቁጥሯ ደግሞ ምን ያህል ክብደት ወይ ደግሞ ምን ያህል ዌይት ያለውን ነገር መያዝ የሚችል ነገር ነው። ስለዚህ 22-3 ካላችሁት አማዞን ላይ ታገኙታላችሁ። ከ$35 በታች ታገኙታላችሁ። ስለዚህ አዲሱን እናስገባለን፣ እንቀይራለን ማለት ነው። በዚህ በኩል ያለው እናውጣው። እሱ ባላንስ ስፕሪንጋችን ነው። ይሄው እንደምታዩት ሳይዙ 22-3 ነው። እንዴት ነው ኢንስቶል የምናደርገው? መጀመሪያ እችኛዋን ክሊፕ እዚችኛው ቀዳዳ ላይ በመክተት ከዛ ወደ ታች ገፋ በማድረግ የቴክ አውት ክሊፑ ላይ እናስይዘዋለን ማለት ነው። አሁን በአንድ አይነት መንገድ በቀኝ በኩልም ያለውን እናደርጋለን ማለት ነው። ከዛ በመቀጠል ዊንዶውን ኢንስቶል ማድረግ ነው። እንዳወጣችሁት በግራ በኩል ወይም በቀኝ በኩል አስገብታችሁ መጀመሪያ ገፋ ወደ ውስጥ አድርጋችሁ ፑሽ ወደ ውስጥ፣ ከዛ ባላንስ አድርጋችሁ መልቀቅ። ከዛ በመቀጠል እቺን ክሊፕ ወደ ውስጥ ገፋ አድርጋችሁ ኢምፖዚሽን ማድረግ ነው። እንዳያወልቀው ባላንስ ስፕሪንጉን ክፍት ከሆነ ኦፕን ፖዚሽን ላይ ከሆነ ዊንዶውን ስከፍቱት ያወጣዋል። በዚህ አጋጣሚ እቺኛዋ ክሊፕ ብሮክን ነች። እንደምታዩት እዚች ጋር ተሰብራለች። በዛ ላይ ወደ ውስጥ ገፍቾም ኦፕን ፖዚሽን ነው የሚመስለው። ይሄ ደግሞ የባላንስ ስፕሪንጉን ዊንዶውን ስከፍቱት 10 እዚህ ጋር እየተጋጨ ያወልቀውና ዊንዶው አንባላንስ ሆኖ በስትክክል ላይ ሰራ ይችላል። ስለዚህ መቀየር እንችላለን። ይሄው አዲስ አለን። ይሄም አማዞን ላይ $2 በታች ማግኘት እንችላለን። እንዴት ነው የምንቀይረው ለሚለው ከላይ ነው ደግሞ ለማውለቅ ከላይ ነው የምንፈነቀለው። ከላይ በእጃችሁም ትችላላችሁ ፈንቀል። ይሄው ልዩነቱ ይሄን ይመስላል። አዲሱ ይሄ ነው፣ ይሄ ደግሞ አሮጌው ነው። አያችሁ ተሰብሯል፣ የተከፈተ ነው የሚመስለው። ይሄ ደግሞ ስፕሪንጉን 10 እየያዘ ዊንዶውን ያውልቅብናል። ስለዚህ መቀየር ጥሩ ነው።
ለመክተት ደግሞ ከኋላ ያለውን እግር ቀድመን አስገብተን እቺን ፕላስቲክ ገፋ ማድረግ ነው ማለት ነው። እስቲ ጨርሰናል። ዊንዶውን ፋንክሽናሊቲውን ቼክ እናደርጋለን። ላክ ያደርጋል አያደርግም፣ ከፍተን ደግሞ ይከፍታል አይከፍትም። ኦኬ ወደታችም በፈለግነው አከፋፈል ትንሽም ትልቅም ኦል ዘ ዌይ ፋንክሽናሊቲውን ቼክ እናደርጋለን። ጨርሰናል። የዛሬው ቪዲዮአችን ይሄን ይመስላል። ይሄ ቪዲዮ ካገዛችሁ የዩቲዩብ ቻናላችንን ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። አንዳንድ የቤት እንክብካቤዎችን አንድ ላይ አብረን እንሰራለን፣ እንማራለን። አመሰግናለሁ።